ሰላም ውድ የፊልም ዓለም ቤተሰቦች፣ እንደነዚህ አይነት ቆንጆ ልብሶችን ጨምሮ ሌሎችንም እቃዎች ከሼን ማዘዝና ማስመጣት ከፈለጋችሁ ስክሪኑ ላይ ባለው ስልክ ቁጥር ወይም ዲስክሪፕሽን ላይ ባስቀመጥኩላችሁ የቴሌግራም ዩዘር ኔም ማዘዝ ትችላላችሁ። በታማኝነት ያላችሁበት ድረስ እናደርስላችኋለን። የፊልም ዓለም ሁሌም ተመራጭ ነው። ፊልማችንም የሚጀምረው ሱሱ የተባለች ቆንጂዬ ልጅ እንደ ሰዓት ደምሴ በባህር ላይ ስትንሳፈፍ ከርማ ድንገት በልጅነት የነበራት የፍቅር ጊዜ ትውስ ብሏት ስለዛ እየተናገረች ነው የሚጀምረው። ገና በ5 ዓመቷ ከትምህርት ቤት ጓደኛዋ ጋር ቅልጥ ያለ መዋደድ ውስጥ ገብታ እንደነበረ እየነገረችን ነው። ክፍል ተቀምጠው እንኳን መምህሩ 10 አረንጓዴ ጠርሙሶች በግድግዳ ላይ ቢያስተምራቸውም እነሱ ግን እወድሻለሁ እየተባባሉ በወረቀት ደብዳቤ በመጻፍ ነው የሚያሳልፉት። ነገር ግን አንዳንዴ ህይወት ሁሉም ሰው የሚፈልገውን ነገር አትሰጠውምና ያ ልጅ ከቤተሰቦቹ ጋር ወደ ሌላ ከተማ በመሄዱ ትምህርት ቤቱን ለቆ ሄደ። ከዛች ቀን በኋላ ስለ ፍቅር ያላት አመለካከት፣ ሐሳብ በሙሉ እርግፍ አድርጋ ተወቹ። ምክንያቷ ደግሞ ፍቅርን ጠልታ ሳይሆን እያደገች ስትመጣ የፀጉሯ ተፈጥሮ ለየት ያለ በመሆኑ ከሰው ሁሉ በዛ ምክንያት ስድብንና ንቀትን በየቀኑ ስለምትቀበል ፍቅር ይቅርብኝ ብላ ሲንግል ሆና ነው የከረመችው። በዛ ምክንያት በራስ መተማመኗን አጥታ ለዘመናት ስትሸማቀቅ ነው የከረመችው። ሶፊ የምትባል እህት ያላት ሲሆን ሶፊ ግን ከሷ ለየት ያለች ናት። ፀጉሯም የተለመደ የሀገራቸው አይነት ፀጉር ነው። ሱሱ ደግሞ በአንጻሩ ፀጉሯ ከርሊ በመሆኑ ዘወትር እሱን እየተኩሰች ለማስተካከልና እንደ ሌሎች ለማድረግ ብትሞክርም አይሳካላትም። ታዲያ እሷ የምትመኘውን ወንድሙ ስታገኝ እንኳን እህቷን ይመርጥባታል ያ ወንድ። በዚህም ምክንያት ወደ ፍቅር የሚባል ነገር ላለመግባት ወስና ያለ ፍቅር ብቻዋን ለመኖር ወስናለች። ታዲያ ወደ አሁኑ ስትመለስ በዚህ አጋጣሚ ነበር ከውሃ ውስጥ ቀልቧን የሰረቀው አንድ ሸበላ ድንገት ብቅ ያለው። ኪም የተባለው ይሄ ልጅ ታዲያ ሴቶች ተማሪዎች ባዩት ቁጥር በፍቅር ክንፍ የሚሉለት የትምህርት ቤታቸው ተማሪ ነው። የትምህርት ቤታቸው መልከ መልካም ልጅ እሷ የምትዋኝበት ውሃ ውስጥ እንዳለ ስትመለከተው አይኖቿን ማመን አልቻለችም። በዛች አጋጣሚ ነበር ቀልቧን የሰረቀውን ልጅ የራሷ ለማድረግ ለራሷ ቃል የገባችው። ከዚህ በኋላ ፀጉሬን በቻልኩት መጠን ለመቀየርና ለሱ ደግሞ ውብ ሆኜ ለመታየት ሞክራለሁ ብላ ቃል ገባች ለራሷ። ቶሎ ቤት ገብታም ፀጉሯን ልትተኩስና ልታስተካክለው ብትሞክርም እንደፈለገችው አልሆንልሽ ብሏት በጣም ተናደደች። ወደ እናቷ ሄዳም እባክሽ እናቴ የፀጉሬ ነገር ሰልችቶኛል፣ እንደምታደርጊልኝ አድርጊልኝ፣ አስተካክይልኝ አንቺ አለቻት። እናቷ ግን ፀጉርሽ እኮ እንደ አባትሽ አይነት ተፈጥሮ ስለሆነ ነው፣ ስለዚህ ሄደሽ አባትሽን አዋሪው፣ እኔ አይመለከተኝም አለች። ወደ አባቷም ሜዳ አባዬ የሥራን ይስጥህ፣ በአንተ ምክንያት ይኸው ፀጉሬ ተጠምዝዞ ሰውም አይፈልገኝም፣ ማስተካከልም ከበደኝ አለችው። አባቷ ግን እንደሱ አይነት ጥምዝ ፀጉር እኮ የውበት ምልክት ነው ብሎ ነግሯት ለየት በማለትሽ እንደውም ልትኮሪ ነው የሚገባሽ ብሎ ነገራት። ወንዶቹ ሁሉ ቀጥ ያለ ፀጉር ያላቸውን ሴት ነው የሚመርጡት፣ በዛ ምክንያት እኔ ፍቅረኛ መቼም አላገኝም ብላ ብሶቷን ገለጸችለት። ከዛም ጓደኞቿ መጥተው ጠሯትና ተያይዘው ወደ ትምህርት ቤት ሄዱ። ጓደኞቿ ጠቅላላ እሷን በጣም ይወዷታል፣ ያግዟታል፣ እንዲሁም የፈለገችው ቦታ እንድትደርስ ይረዷታል። ከእህቷ በላይ ነው ለሷ ጥሩ የሚሆኑላት። እሷም ለጓደኞቿ ስትነግራቸው ወደ ፍቅር ገብቼ አንዴ እድሌን መሞከር ፈልጋለሁ አለች። እነሱም በጣም ተገርመውባት ማን ይሆን ባክሽ ብሎ ጠየቋት። እሷ ግን አሁን አልነግራችሁም ስለ ልጁ አለቻቸው። ሊዮ የተባለ ሌላ ጓደኛቸው ደግሞ ከኋላቸው እየተከታተላቸው ነበርና እሱን ሲያዩት ሁሉም ተያይዘው ሮጠው አመለጡት። ምክንያቱም ሁል ጊዜ ራበኝ እያለ ከነሱ ቦርሳ ሳንዱች ይወስድባቸዋል። እንደምንም ብሎ ግን የአንዷን ተማሪ ቦርሳ ቀምቶ በላባት። ሱሱ በዚህ ተናዳ ልትጣላው ስትል ያፈቀረችው ኪም የተባለው ልጅ መጣ። እሷም እሱን እንዳየች ጸባይኛ መስላ በልዩ ፈገግታ ትመለከተዋለች። እሱም በእጁ ሰላም ብሏቸው አለፈ። ከዛም እሷ የምትሆነውን አጣች። የት ልግባ ብላ ግራ ተጋባች። አስታውሶኛል ስትል ጓደኞቿ ከበቧትና
በመሃላቸው ያለውን ግንኙነት ጠየቋት። እሷም ስትናገር ባለፈው ሳምንት ማንም የማያውቀው መዝናኛ የባህር ዳርቻ እየተዝናናው ነበርና እሱን ሳየው ልቤ ዘሎ ግራ ኪሴ ውስጥ ነበር የገባው። እሱም አላሳፈረኝም። አንድ ትምህርት ቤት ነው የምንማረው እኮ ብሎ ተዋወቀኝ አለች። እነሱ ግን ምን አለ እንደዚህ አይነት ቦታ ስቴጂ እኛንም ብትጠሪንና አብረን ሄደን ብንዝናና ብለው ወቀሷት። ከዛም የፈተና ውጤት የሚቀበሉበት ቀን በመሆኑ እዛ ሄደን ውጤታችንን እንመልከት ብለዋት ተያይዘው ሄዱ። ውጤታቸውን ሲመለከቱ ሱሱ ዝቅተኛ ነጥብ በማስመዝገቧ ተናደደች። ምክንያቱም ጥሩ ውጤት ብታመጣ ኪም የሚማርበት ልዩ ክፍል ትገባ ነበር። ይህን እድል ደግሞ እንዲያመልጣት በጭራሽ አልፈለገችም። ጓደኛዋ ሊዮ ተጠጋትና ያንን የሚጠበቅብሽን ውጤት አምጥተሽ ቢሆን እኮ ወደ ልዩ ክፍሉ ብትገቢ ኪምን ፍቅርሽን ቶሎ ይቀበልሽ ነበር አላት። ምክንያቱም እዛ ክፍል ከተገባ የፍቅር ጥያቄ ቀላል ይሆናል አላት። እሷም ሊዮን ለመነችው። ስለዚህ እናንተም ሌሎች ጓደኞቼም ሆናችሁ ይህንን ነገር እንዳሳካ የሆነ ተአምር መፍጠር አለባችሁ አለቻቸው። ከዛም ወደ ክፍል ገቡና መምህሩ ዛሬ መልካም ዜናና መጥፎ ዜና አለኝ አላቸው። ከመጥፎ ዜና ሲጀምር አምና ልናደርገው የነበረው የትምህርት ቤት ጉዞ ዘንድሮ ስለሆነ በቅርቡ እንሄዳለን አላቸው። እነሱ ግን በጣም ተደሰቱና ጨፈሩ። እንዴ መምህር፣ ይህን መልካም ዜና ነው እንጂ መጥፎ ዜና ብለህ ትናገራለህ እንዴ አሉት። በልስቲያውም መልካሙን ዜና ደግሞ ተናገር አሉት። በመቀጠል ደግሞ መልካሙን ዜና ንገረን እስቲ አሉት። እሱም ሲቀጥል መልካሙ ዜና አሳይመንታችሁ ብዙ ነውና እናንተ ደግሞ ለትምህርት ያላችሁን ፍቅር ስለማውቅ ለዛ ነው መልካም ዜና ያልኳችሁ ሲላቸው፣ ሁሉም ተማሪዎች ግን በንዴት ተበሳጩ። ከክፍል ወጥተው ወደ ሬስቶራንት ሄዱና ሱሱ ከጓደኞቿ ጋር ጁስ ሲገዙ ስሟን ጁስ ፕላስቲኩ ላይ ጻፈችውና ለኪም ሲጭልኝ አለቻት ለሻጯ። ነገር ግን ሌሎች 10 ሴቶች እኮ እንዲሁ እንዳንቺ ስማቸውን ጽፈው ሰጥተውኛል ለኪም እንድሰጥላቸው። ስለዚህ ሌላ አማራጭ ብትፈልግ ይሻላል አለቻት ሴትዮዋ። ከዛም ኪም በዚህ ተናዳ ጁሱን እየጠጣችው ስትወጣ እንደሷ አይነት ከርሊ ሄር ያላት ሌላ ሴት ተማሪን አየቻት። ሶል የተባለችው ይቺ ልጅም ኪምን ስለምትወደው ልትሰጠው የገዛችለትን ጁስ እየጠጣች ነው እሷን በንዴት። ከዛም ሱሱ ሌላ ተፎካካሪ እንዳላት አወቀች በኪም ላይ። ነገር ግን ጥንካሬዋን ለመጠቀም ወሰነች እሱን ለማግኘት። ከዛም ወደ ባህር ዳርቻው ሄዳ እሱ ወደዚህ ስለሚመጣ ልብሷ ላይ ስሟን ጽፋ ወደ ውሃው ገባች። እሱ ስሟን እንዲያይላትና እንዲያውቃት ማለት ነው። ነገር ግን አንድ ልጅ መጣና ልብሷ ላይም ስሟን ተመልክቶ ገረመው። ከዛም ብቻዋን ናት ብሎ ስለሷ እያደነቀ በድንገት አዳለጠውና ወደ ውሃው ጥልቅ አለ። መዋኘት ደግሞ አይችልም ነበርና ከዛም እሷ ተሯሩጣ እንደምንም አተረፈችው። ወደ ውጭ አወጣችውና ደህና መሆኑን ካረጋገጠች በኋላ ቀስ ብላ ተዋኝም እንዴ ስትለው እኔ መዋኘት አልችልም ድንገት አዳልጦኝ ነው የገባው አላት። ከዛም ደህና መሆኑን ስታረጋግጥ ጥላው ሄደች። በነጋታው ትምህርት ቤት ሆነው መምህሩ ገባና ዛሬ አዲስ ተማሪ አስተዋውቃቸዋለሁ አላቸው። በመቀጠል ተማሪው ሲገባ እግሩን ወለም ስላለው እያሸነከለ ነበር። ሁሉም ተማሪዎች ወደውታል። ልጁ ትላንት ውሃ ውስጥ ሲገባ ሱሱ ያተረፈችው ልጅ ነበር። በዛ ምክንያት ሱሱ ተጠጋችውና አስታወስከኝ አለችው። እሱም አዎ አላትና ስላተረፍሽኝ አመሰግናለሁ አላት። ወደ ቦታዋ ስትመለስም ጓደኞቿ ጠየቋት። እሷም ታሪኩ ረጅም ስለሆነ ሌላ ጊዜ ነግራቸዋለሁ አለቻቸው። ይልቅ ለኪም በቅርቡ ፍቅሬን ልገልጽለት አስቤያለሁ አለች። ሃን የተባለው ይሄ አዲሱ ተማሪ እንቅልፉን ተኝቶ ስለሰመጠበት አጋጣሚ ሲቃዥ ነበር። ትምህርት ቤት ሲሄድም ጓደኛ ስላልነበረው ክራንች እየተጠቀመ በመሆኑ ቦርሳው እያመለጠው ይወድቅበታል። ነገር ግን ብዙዎች ቢስቁበትም ሱሱ ተጠግታው ረዳቸው። ዣንጥላውን ይዛለት በራሱ እንዲራመድ አደረገችው። መምህሩ የሚስቀውን ሊዮን አየውና አንተ ሄደ እሱን እንደማገዝ ትስቅበታለህ እንዲህ አለው። ሱሱ ግን እኔ አግዘዋለሁ መምህር ችግር የለውም አለች። ከዛም ተምረው የምግብ ሰዓት ሲደርስ ወደ ምግብ አዳራሽ ሲሄዱ እየሮጡ ነው የሚሄዱት ሁል ጊዜ፣ ምክንያቱም ቀድሞ የደረሰ ጥሩ ምግብ ያገኛል። ሃን ታዲያ እግሩ እንደ ልቡ ስለማያስሮጠው
ሱሱ ለሱም ምግብ አመጣችለትና ከነሱ ጋር ተቀላቅሎ እንዲበላ አደረገችው። ከዛም ውጪ ወጥተው አይስክሬም እየበሉ ሱሱ ልብሷ ላይ የለጠፈችው ስሟ ጠፍቶባት ነበርና ጓደኛዋ ትርፍ ስለነበራት እያደረገችላት ነው ደረቷ ላይ። ከዛም ሊዮ ለሃን ሲነግረው እዚህ ትምህርት ቤት የሴቶች ስማቸው ከልብሳቸው ላይ ከጠፋና ያንንም ስም ወንድ ተማሪ አግኝቶ ለረጅም ጊዜ ራሱ ጋር ካቆየው ያ ተማሪ ሴቷን ይወዳታል ማለት ነው አለው። በእውነቱ ስሟ ሃን ጋር ነበር። በባህር ዳርቻው አብረው በነበሩ ጊዜ እዛ ጥላው ስለነበር አግኝቶ ይዞታል በኪሱ። እሱም ደብቆ ሊያቆየው ወሰነ ራሱ ጋር። ከዛም ከየት እንደመጣ ያልታወቀ ኳስ የሱሱ ጭንቅላቷን መታት። እሷም ተናዳ ልትጣላ ስትዞር የምታፈቅረው ኪም ነበር የመታት ኳሱን። ከዛም ይቅርታ ሲላት እሷ ግን እንኳን በኳስ በኮብልስቶን ብትመታኝም ከአንተ ከመጣ ችግር የለውም ደስ ነው የሚለኝ አለችው። ሳቅና ሄደ ትቷት። ከዛም ክፍል ተቀምጣ እንዳለች ጓደኞቿ ሮጠው መጡና እንዳንቺ አይነት ከርሊ ጸጉር የነበራት ሴት አሁን ጸጉሯን አስተካክላ በጣም የሚያምር ሆኖላታል አሏት። እሷም ጊዜ ሳታጠፋ ታዲያ ምን ትጠብቃላችሁ እንሂድና ቶሎ አሳዩኝ እንጂ ብላ እየሮጠች ሄዱ ወደ ቦታው። ሶል የተባለችው ያቺ ልጅ ጋር ሲደርሱ ሲመለከቷት እውነትም እንደ መወልወያ ተሰብስቦ አናቷ ላይ የቆየው ጸጉር አሁን ፍላት ሆኖ የሚያምር ሆኖላታል ተተኩሶ። እነሱም ምስጢሩ ምንድነው ብለው ሲጠይቋት ፕሪንሰስ የተባለ አዲስ የሴቶች ጸጉር ቤት ተከፍቷል፣ እዛ ነው ይሰሩልኝ፣ በዛ ላይ 6 ወር ድረስ ይቆያል ሳይበላሽ ስትላቸው እነሱም ሮጠው ወደዛ ሄዱ። ባለቤቷ ወጣችና ከደቡብ ኮሪያ ዋና ከተማ ሱኡል እንደመጣች ከነገረቻቸው በኋላ ነገሩ እንደሚሰራላቸው ማረጋገጠች። ታዲያ ግን ዋጋው ስንት ነው ብላ ጠየቀች ሱሱ። ዋጋው 2000 ፓውንድ ነው አለች ሴትዮዋ። ሱሱ ግን ደነገጠች፣ ምክንያቱም እሷ 200 ፓውንድ ብቻ ነው እጇ ላይ ያላት። በዚህ ማዝና ቤት ገብታ ሳንቲም ልትሰበስብ ብትሞክርም ሊሞላላት አልቻለም። ከዛ በኋላ ግን ሄዳ እየተደበቀች የጸጉር ቤት ባለቤቷን ትመለከታታለች። ሃን ታዲያ ከዛች ሴት ጋር ሆኖ ታየዋለች። ሴትዮዋ የሃን እናት ናት። ታዲያ ሱሱ ወደ አእምሯ አንድ ሐሳብ ቶሎ መጣላት። ሃንን ተጠግቼ በደንብ ልግባባውና ልጠይቀው ይገባል ብላ ከትምህርት ቤት ሲወጡ ቀርበው ስለ አዲሱ ጸጉር ቤት ሰምቼ ባለቤቷ ደግሞ እናትህ መሆኗ ተነገረኝ አለችው። እሱም አዎ እናቴ ናት ብሏት አረጋገጠላት። ከዛም እሷ ታዲያ ወደ ውስጥ ገብተን ሰላም እንበላት እናትህን እና የክፍል ጓደኛዬ ናት ብለህ እኔን አስተዋውቀኝ ለሷ አለችው። እሱም ነገሩ ብዙም ስላልገባው እሺ ብሏት ገቡ አብረው። ሐሳቧ እሱ ቅናሽ እንዲያስደርግላት ነው። በሱ ልትጠቀምበት አስባ ነው። ከዛ ገና እንደገቡ አክስቴ እንደምን አለሽ ብላ ሞቅ ያለ ሰላምታ አቀረበች። ከዛም ሴትዮዋ እንዴት ነሽ ልጄ አስታወስኩሽ፣ ጸጉርሽን ለመሰራት ባለፈው መተሽ የጠየቅሽኝ ልጅ ነሽ አይደል አለቻት። ከዛም ሱሱ አዎ እኔ ነኝ አክስቴ አለችና ልጅሽ ሲሰምጥ እኮ እኔ ነኝ ከውሃ ውስጥ አድኜ ያወጣሁት አለች ለራሷ ስታመቻች። ከዛም እናቱ በጣም ደስ ብሏት አመሰገነቻትና ቁጭ በይ ልጄ ምግብ ላምጣላችሁ አለች። ሃን ውሃ ውስጥ በሰመጠ ጊዜ ያዳነችው እሷ መሆኗን ለእናቱ ሲናገር እናቱ ሱሱን በድጋሚ አመስግናት ቅናሽ አደርግልሻለሁ እንደውም ጸጉርሽ ላይ አለቻት። ሱሱ ስትናገርም በተጨማሪ እግሩን እስኪሻለው ድረስ እና የታሰረለት ባንዴጅ እስኪፈታለት ድረስ ልጅሽን እንከባከብልሻለሁ አለቻት። ከዛም ቀን ጀምሮ ወደ ቤቱ የሄደች ጠርታው ትምህርት ቤት ሲሄዱ መንገድ እያሻገረችው ቦርሳውንም እያያዘችለት ብዙ ታግዘዋለች። በትምህርት ቤትም ጥሩ ምሳ መብላቱን እየጠየቀች ታረጋግጣለች። የእናቱን የሥራ ማስታወቂያ ወረቀትም ለሰዎች እያደለች ታግዛታለች። መንገድ ላይ ኪምን ስታየው ደግሞ ሃን ስር ተደበቀች። ሃን ታዲያ ሱሱ ምን ያህል ኪምን እንደምታፈቅረው ተረዳ። ከዛም ዝናብ እየዘነበ ስለነበር የሆነ ስቶር ይዘው ሄደች። በስቶር ውስጥ ብዙ መጽሐፍት አሉ። የራሷ ስቶር ነው። ይህን ቦታ ከአባቴና ከኔ ውጪ ሌላ ማንም ሰው አያውቅም። ስለዚህ አንተ ሶስተኛ ሰው ስለሆንክ ምስጢር አድርገው ነገሩን አለችው። እሱም ምስጢሯን ስላካፈለችው ደስ አለው በጣም። ከዛም መጽሐፍ ማንበብ ትወዳለህ እንዴ ብላ ስትጠይቀው እሱ ግን ማንበብ እንደማይወድ ነገራት።
እሷም ከዚህ በኋላ ማንበብ አለብህ ብላው እንደውም የቤቱን ቁልፍ ሰጠችውና እየመጣ እንዲያነብ በፈለገው ሰዓት ፍቃድ ሰጠችው። ከዛም በነጋታው ትምህርት ካለቀ በኋላ ጓደኞቿን ከክፍል ውስጥ ሰብስባ ለኪም ፍቅሯን በምን መልኩ ብትገልጽ ጥሩ እንደሆነ ትጠይቃቸዋለች። ሃንም አብሮ ነበር እና እሷ እንደተለመደው አበባ ከመስጠት ይልቅ በጃር የሚያምሩ የወረቀት ጥቅልሎችን ልትሰጠው እንዳሰበች ነገረቻቸው። ሃንን ሐሳብ እንዳለው ስትጠይቀው እሱም እኔ እንዲህ አይነት ነገር ላይ ብዙም ሐሳብ ስለማልሰጥ የምታደርጊውን ነገር ግን አግዝሻለሁ አላት። ከዛም የተባለውን ወረቀት በጃር ከሞላች በኋላ ኪም ወደሚማርበት ክፍል ሄዳ አጠገቡ የሚቀመጠው ልጅ ቦታ ቀይረኝና እዚህ ጋር ልቀመጥ፣ ለኪም የማወራው ነገር አለ አለችው። እሱ ግን እምቢ አለና አንቺ እንደውም ኪምን እንደምትወጁ አውቃለሁ፣ እሱ ደግሞ ካንቺ በላይ በጣም ብዙ ሴቶች በየጊዜው የፍቅር ጥያቄ ያቀርቡለታል እና አንቺን ዞር ብሎም አይመለከትሽም አላት። በዚህም በጣም ተናዳ ከሃን ጋር ወደ ቤት እየተመለሱ ሊያወራት ቢሞክርም እሷ ግን በጭራሽ ከሐዘኗ ልትለይ አልቻለችም። ከዛም አውሳው የነበረውን ልብስ መለሰላትና ቢያንስ በዚህም ባሽን አብሽ አላት። እሷም እንባዋን አብሳ ወረቀቱንም ሰጠችውና ሄደች ወደ ቤቷ። ከዛ በኋላ ጠንክራ ተምራ ኪም የሚማርበት ክፍል ለመግባት ወስና ትምህርቷ ላይ ብቻ ትኩረቷን ማድረግ ጀመረች። በመቀጠል ትምህርት ጨርሰው ሲመለሱ ከሃን ጋር ሆና ወደ ስቶር ሄደው መጽሐፍ እያነበቡ ነበር። ከዛም እሱ አጋጣሚውን ተጠቅሞ አንቺ ግን ለምንድን ነው እንዲምትንከባከቢኝ አላት። እሷም እናቱ ጋር ጸጉሯን ተሰርታ ለማሳመር ስለፈለገች እንደሆነ ነግራው ኪም እንደዛ አይነት ጸጉር ስለሚወድ እናትህ ቅናሽ እንድታደርግልኝ ስለፈለግኩ ነው አንተን የቀረብኩ አለችው። እሱ ጃሩን አውጥቶ ሰጣትና ይሄው ለሱ የምታዘጋጂው ወረቀት አልቆልሻል አላት። እሷም ማይታ በጣም ደስ አላትና ለሱም ማስታወሻ ደብተር ሰጠችውና በዚህ የፈለግከው ምኞትን መግለጽ ይችላል አለችው ሃንን። በቀጣዩ ቀን ሃንን ልትጠራው ወደ እነሱ ቤት ስትሄድ እግሩ ላይ ያለው ፋሻ በሙሉ ተፈቶ መራመድ ችሎ ነበር። በጣም ደስ አላትና እናቱም መታ ልጅ አሁን ስለዳነ ደስ ብሎኛል፣ ጸጉርሽንም በፈለግሽው ሰዓት መተሽ በነፃ ሰራሻለሁ እንደውም አለቻት። በጣም ደስ አላትና ትምህርት ቤት ሄዱ። እዛ እንደደረሱ የፈተና ውጤት ተለቆ ነበርና አሁንም የሚጠበቅባትን ውጤት አምጥታ ወደነ ኪም ክፍል መዘዋወር አልቻለችም። ሃን ግን ውጤቱ ጥሩ ስለነበር እዛ የመግባት እድል አገኘ። እሷም በዚህ ተናዳ ቤት ገብታ ሽንኩርት ለመላጥ ጋራጅ ሲሰሩ የሚበይዱበትን የእሳት መከላከያ ፊቷ ላይ ገጥማ እናቷ ከአንዲት ጎረቤት ሴት ጋር ሲያወሩ ሰማቻቸው። ወሬያቸውም ስለ ሃን እናት ነበረና የሃን አባት ዶክተር ነበረና ሌላ ሀገር አብረው እየኖሩ ሲጣሉ ነው ወደዚህ የመጡት አለች ጎረቤታቸው ስታወራ። ሱሱ ይሄን መረጃ ሰምታ አዘነችለት ለሃን። በዚህም ስላዘነችለት ወደ ስቶር መጥቶ እዛ እንዲገናኙና ምግብ ልትሰራለት ቃል ገባችለት። እዛም ከአባቷ ጋር ነበረችና ሃን ሲመጣ አብረው እየበሉ አባቷ ሃን ጥሩ ውጤት ስላመጣ ካሜራ ሰጠው ሽልማት። ከዛም በነጋታው ትምህርት ቤት ሲሄዱ ጓደኞቹ አንቺ ልጅ ግን መቼ ነው ለኪም ፍቅርሽን የምትገልጪለት ብለው ጠየቋት። በአንቺ ጉዳይ እኮ መጠበቅ አቅቶናል አሏት። እንደውም ሰሞኑን በትምህርት ቤት የሚደረግ ጉዞ ስላለ ያኔ ፍቅርሽን ትገልጫለሽ፣ ቦታውም ጊዜውም ይመቻል አሏት። እሷም ደስ አላት። ነገር ግን በትምህርት ቤት ስፖርት ክፍለ ጊዜ ነበረና ከኪም ጋር ለመጫወት ስታስብ ሶል የተባለችው ልጅ ቶሎ ብላ ከሱ ጋር ሆናለች። ከዛም ሳትወድ በግዷ ከሃን ጋር ተጣመረች። ነገር ግን ሶልና ኪም ሆነው ከሱሱና ሃን ጋር እንዲጋጠሙ ተደረገ። ሱሱ ግን እኔ አልፈልግም ብላ ብቻህን ተጋጠም አለችው ሃንን። ምክንያቱም ሱሱ ከኪም በተቃራኒ መጋጠም አልፈለገችም። ታዲያ ሃን ብቻውን መጋጠም ጀመረና ጥሩ ውጤት እያስመዘገበ የነበረ ቢሆንም በኋላ ግን ተሸነፈ፣ ምክንያቱም ብቻውን ነበረ። ከዛም በአጋጣሚ ኳሱ ሱሱን ጠለዛት። ሃን ትምህርት ቤቱን እንዲያጸዳ ተነገረው ለተሸነፈበት ቅጣት። በዚህም ተናዶ ሱሱ ከወደቀችበት እንኳን ሳያነሳት ጥሏት ሄደ። ከዛ ቤት እንደገባች በኳስ የተመታ ፊቷን እያከመች ሜሴጅ ተላከላት። ሜሴጁንም የላከላት ኪም እንደሆነ ስታይ
አዳነች አቤቤ ባለ 2 መኝታ ኮንዶሚኒየም የሸለመቻት ይመስል በደስታ ፈነጠሰች። ከዛ ለኪም መልሳ ደወለችለትና እሱም እንድናሸንፍ ስለረዳሽን አመሰግንሻለሁ አላት። ደስታዋን እያጣጣመች እያለች ሃን ደግሞ ደወለላትና በአንቺ አልተናደድኩም፣ በመሸነፌ ነው የተናደድኩት እና ኳሱ የመታሽ ቦታ ደግሞ ትሪትመንት እያደረግሽ አድኚው እንደምንም ብለሽ ብሎ ምክሩን ሰጣት። ከዛም አውርቷት ከጨረሰ በኋላ ሃን ሲተኛ በቅዠት አሁንም በድጋሚ ሲሰምጥ እያየ ሱሱ መታ ስታድነውም ተመለከተ። በቀጣይ ቀን በትምህርት ቤታቸው የፎቶ ሹት ፕሮግራም ነበርና ጥንድ መሆን ነበረባቸው። ፎቶ አንሺው ደግሞ አባቷ ስለሆነ ከሃን ጋር እንድትጣመር አደረጋት ሱሱን። እሷ ግን ስለ ጸጉሯ እየተጨነቀች ነበር። ምክንያቱም ኪም በዚህ መልኩ ሆኜ ካየኝ ዞሮም አይመለከተኝም፣ ንቆኝ ነው የሚሄደው ብላ አሰበች። ሃን ግን በጣም ጎንጆ እንደሆነችና ምንም እንዳትሸማቀቅ ነገራት። እሷም በንግግሩ ተደስታ በራስ መተማመኗ ከፍ ብሎ ብዙ ፎቶዎችን ተነሳች። ከዛም የትምህርት ቤት ጉዟቸው አንድ ቀን ስለቀረው ወደ ጸጉር ቤት ሄዳ ቃል በገባሽልኝ መሰረት ጸጉሬን አሳምሪልኝ አለቻት ሱሱ። የሃን እናትም ጸጉሯን መታጠብ እንዳለባት ነግራት ጸጉርሽን ሃን ያጥብሻል አለቻት። እሷ ግን ደንግጣ እሱ ጸጉር ማጠብ ይችላል እንዴ አለች። እናትየውም ልጇን ስታሞግስ የኔ ልጅ እንኳን ያንቺን ጸጉር አይደለም በቂቤ የተጨማለቀ ላቪያጆ ቢገባም አይጸዳም የተባለ ጸጉር ፏ ማድረግ ይችላል፣ አታስቢ በሱ አለቻት። ከዛም ሃን ፏ አድርጎ አጠባትና እናቱ ልትሰራ ስትመጣ ግን ሃን ሲያጥባት ኮንዲሽነር በመጠቀሙ ገረማት። እንዴ ልጅ ምን ነካ? እንዲህ አይነት ጸጉር ኮንዲሽነር እንደማይፈልግ ታውቃለህ፣ ስለዚህ እንዴት ይሄን ታደርጋለህ አለችው። እሱም ይቅርታ ጠየቀ፣ ግን ደግሞ ሆን ብሎ ነው ያደረገው ነገሩን። ከዛ እናቱ ሱሱን ወስዳት አጠበቻት በድጋሚ። በነጋታው የትምህርት ቤት ጉዞ ሰዓት ደረሰና ሱሱ ጸጉሯን ተሰርታው በጣም አምሮባት የተመለከቱት ጓደኞቿ በሙሉ በጣም ተደስተው በፍቅር ይመለከቷታል። ከዛም ጉዞ ተደረገና የሄዱበት ቦታ እየተዝናኑ አሉ። ማታ ላይ ሱሱ ከጓደኞቿ ጋር ሆና ለኪም ፍቅሯን የምትገልጽበትን ቦታ እያመቻቸች ነው። ልክ ለመጀመሪያ ጊዜ እንቁላል እንደምትጥል ቄብ ዶሮ በጣም ሽርጉድ አበዙ። ሃን ግን በነገሩ ተረብሿል። ከዛም ፍቅሯን ለኪም ስትገልጽለት ለማየት ስላልቻለ ሄደ ጥሏቸው። እነሱም ቀስ ብለው ሄዱና ኪምን አንዴ እንፈልጋለን ብለው ወደ ተዘጋጀው ቦታ ወሰዱት። ከዛም መብራቶቹን አየና ምነው ለምንድን የፈለግሽኝ አለ ኪም። እሷም ለሱ የነበራት ፍቅር በአጋጣሚ ቅዝቅዝ ብሎ ሐሳቧ ሁሉ ተሰረቀ። ሐሳቧ በጠቅላላ ሃን ላይ ሆነ። አሁን ግን ሃን ለምን ትቶኝ ሄደ ብላ ማሰብ ጀመረች። ግን ለኪም ሁሉንም ነገር ነገረችው። እስከ ዛሬ አፍቅሬህ ነበር፣ ሐሳቤም ለደቂቃ ካንተ አልተሰወረችም ነበር። ነገር ግን አሁን ሙሉ በሙሉ የሆነ ሰው ሐሳቤን ሰርቆታል አለችው። እሱም ተረዳትና እስከ ዛሬ ስላፈቀርሽኝ በጣም አመሰግናለሁ። አሁን ሌላ ሰው ልብሽን ስለወሰደውም መልካሙን እመኝልሻለሁ ብሏት በሰላም ተለያዩ። ግን እስቲ ውድ ተመልካቾች አንድ ጥያቄ ልጠይቃችሁ፣ ፍቅራቸው ደስ አይልም? ምክንያቱም የአበሻ ወንድ ቢሆን ይህን ጊዜ ፍቅሬን አስጨርሽኝ እያለ ዱላና ሌላ ነገር ውስጥ ይገባ ነበር። ለማንኛውም ከሱ ጋር በሰላም ከተለያየች በኋላ ወደ ራት ፕሮግራሙ ሄደች። እዛ ተቀምጣም ሃን መጥቶ ያወራኛል ብላ ስትጠብቀው እሱ ግን ችላ ብሏት ቆየ ስላኮረፈ። ሃን አውጥቶ አይንገራት እንጂ በጣም ያፈቅራታል እሷን። ከዛም ቤቷ ሆና በሌላ ቀን ሃን ወደ ቤቷ መጣና ሊያወራት ቢሞክርም እሷ ግን ተናዳበታለች። ከኪም ጋር ምን እንደተፈጠረ እንኳን ሳትጠይቀኝ በዛው ልም ብለህ ትጠፋለህ እንዴ ብላ ወቀሰችው። ስለዚህ እኔ የተፈጠረውን ልንገርህ፣ እኔና እሱ ፍቅረኛ አልሆንም። ለረጅም ጊዜ የማፈቅረው መስሎኝ ነበር፣ ነገር ግን ጊዜው ሲደርስ ለሱ ስሜት እንደሌለኝ አውቄያለሁ አለች። እሱ ግን በውስጡ ሲፈነድቅ ፊቱ ላይ ማንበብ ይቻላል። ፊት ለፊቷ ቁጭ ብሎ ተደሰተ። አንተ ግን በድብቅ እንደምትወደኝ ያስታውቅብሃልና ትደብቃለህ ስሜትን አለችው። ከዛም በነጋታው ትምህርት ቤት ሆነው ሃን ሶል ከተባለች ተማሪ ጋር ቆሞ ሲያወራ ያየችው ሱሱ ተናዳ ጥላው ሄደች። እሱ ግን ሶልን እንደ ኖርማል ጓደኛ ነው ብቻ የሚያያት እንጂ በመሃላቸው ምንም ነገር የለም። ከዛም በነጋታው ሃን ስጦታ ገዛላትና
ወሰደላት ለሱሱ ደስተኛ ሊያደርጋት ስለፈለገ ነው። ከዛም ስጦታውን ከሰጣት በኋላ አመሰግናለሁና ግን ስለኔና ስላንተ ግንኙነት ጓደኞቻችንም ይሁን ሌላ ሰው ቢጠይቀን ምን ብዬ ልመልስላቸው? ምክንያቱም ሁሌ እያዩን ነው እኮ ተማሪዎቹ ሁሉ አለችው። እሱ ግን ለፈተናሽ መልካም እድል ብሏት ጥሏት ሄደ። ፈተናቸውንም ተፈተኑና ጥሩ ውጤት እንደምታመጣ ተስፋ አደረገች እሷ። ከዛም ጨርሰው ሲወጡ ተሰብስበው እየተመለሱ እያለ ሃን ይቅርታ መሄድበት ቦታ አለ ብሎ ብቻዋን ተለይቷት ሄደ። ከዛም ሱሱም ተከትለው ሄደች። ተማሪዎቹ ግን ሁሉንም ስለጠረጠሩ እየተከተሏቸው ነው በድብቅ። ከዛም ሃን ህይወቱን ወዳተረፈችበት ቦታ ከመስጠም ያዳነችበት ቦታ ለመጀመሪያ ጊዜ የተገናኙበት ቦታ ይዟት ሄደና ከልብሷ ላይ የጠፋባትን የሚለጠፈውን ስሟን ሰጣት። እኔ ጋር ነበር እስካሁን ይህ ስምሽ አላት። እሷም ትወደኛለህ ማለት ነው አለችው። አዎ ከልብ ያፈቅርሻለሁ፣ ከመጀመሪያ ቀናችን ጀምሮ እንደው በስስት ነው የማይሽ አላት። እሷም በጣም ደስ አላት። ለኪም ፍቅርሽን ልትናገሪ ስትይ እሱ ተስማምቶ አብራችሁ ትቀጥላላችሁ ብዬ በጣም ፈርቼ ነበር አላት። እሷም ስለ ጸጉሯ ሳይጨነቅ በማንነቷ ብቻ ያፈቀራትን ሰው በማግኘቷ ተደስታ ምታወራው እንኳን ጠፋባት። ከዛም ሁለቱ በዚህ መልክ ፍቅራቸውን ጠንስሰው ከባህር ዳርቻው እስከ እሷ ቤት ድረስ ተያይዘው ሄዱ እጃቸው ሳይላቀቅ። እዚህ ድረስ ተያይዘን ብንመጣም እጅሽን ግን አሁንም መልቀቅ አልፈልግም አላት። እሷም ሳቀችና ምን ይደረግ እጄን ቆርጬ አልሰጥህ እንግዲህ አለችው። ከዛም ነገ ምን ፕሮግራም አለሽ ብሎ ጠየቃት። ምክንያቱም አብረን ፍቅራችንን በደስታ ምናሳልፍ ደስ ይለኛል አላት። እሷም በደስታ ተቀበለችው ጥያቄውንና ካሜራማኑን አንዴ ፊልሙን መቅረጽ አቁምልኝ ብሎ የፍቅራቸውን መጀመሪያ ምክንያት በማድረግ ሳማት ከንፈሯን። ወደ ቤት ሲመለስም እናቱ ወደ ዋና ከተማው ስኡል ሄጄ ተጨማሪ የፀጉር ቤት እቃዎችን ልገዛ ስለሆነ አንተ ፀጉር ቤት ሆነ ከስተመር ሲመጣ በደንብ እያስተናገድካቸው ቆየኝ አለችው። እሺ ብሏት እሱም ለሱሱ ደውሉላት ሁሉንም ነገር ነግሯት፣ ግን ከሱሱ ጋር ያለውን ቀጠሮ ቦታውን ተነጋገሩ የት እንደሚገናኙ ማለት ነው። ከዛም ሱሱ ወደ ጓደኞቿ ደውላ ከሃን ጋር ቀጠሮ ስላለን ቦታው ላይ ቀድማችሁ ደርሳችሁ ልክ ለኪም እንዳደረጋችሁት ዲኮሬሽን አዘጋጁልኝ አለቻቸው። ፍቅሬም በዛው ገልጽለታለሁ አለች። ነገር ግን የሆነ ሰው ደውሎለት እናትህ ሆስፒታል ገብታለች ብሎ ቶሎ ወደ ሆስፒታል እንዲሄድ ጠራው። ሱሱ ይሄን ሲነግራት ለጓደኞቿ ደውላ ነግራ ነገሩ ይቅር በቃ ችግር ተፈጥሯል አለቻቸው። ሃን ሮጦ የተባለው ሆስፒታል ሲደርስም አባቱም እዛው ነበር ያለው። እናቱ እቃ ልገዛ ነው ወደ ሌላ ከተማ እየሄድኩ ነው ያለችው ውሸቷን ነው። አባቱ ጠርቷት ስለነበር ልታገኘው ሄዳ ነበርና አባቱ ግን እናቱን ደብድቧት ለዚህ ዳረጋት እሱ ነው። ጭራሽ ልጁንም ይሳደባል ጥጋበኛው አባት። ከዛ ሰድቦት ከጠገበ በኋላ ሄደ ትቶት አባቱ። ከዛም አንድ ሳምንት አለፈ። ሱሱ ስልክ ብትደውልለትም አያነሳም ስልኩን። ፀጉር ቤቱ እንደተዘጋ ነው አሁንም። በጣም ግራ ገባት ሱሱ። ከዛም ያቺ ጎረቤታቸው ከእናቷ ጋር ቆማ በድጋሚ ስለ ሃን ስታወራ ሰማቻትና አሁን ሃን ያለበት ሆስፒታልን አድራሻውን ስትናገር ሱሱ ሰምታ ጊዜ ሳታጠፋ ተነስታ ሮጣ ሄደች። ምክንያቱም ደጋግማ ስልኩን ስትደውልለት ሊያነሳላት አልቻለም ነበር። ከዛም እዛ እንደደረሰች ግን ሃን ከእናቱ ጋር ሲያወራ ሰማችው ከሩቅ ሆና። ሃን ሲናገርም አሜሪካ ያለችው አክስቴ እኔ ጋር ኑ እያለች ስትለምነን እምቢ ባትይና አብረን ሄደን ቢሆን ኖሮ ይሄ ሁሉ ስቃይና በደል አባቴ ያደርስብሽም ነበር እያለ ከእናቱ ጋር ያወራል። ነገር ግን ሃን ወደ አሜሪካ ቢሄድ ደግሞ አሁን ያፈራቸውን ጓደኞቹንና ፍቅረኛውንም እንደሚያጣ ሲያስብ አለቀሰ ተንሰቅስቆ። ይህን ሁሉ ከሰማሽ በኋላ ሱሱ ውስጧ ተረበሸ። ፍቅሯን ገና ሳታጣጥመው በአጭሩ በመቅረቱ ተናደደች። ከዛም ከሃን ጋር ያላትን ነገር በሙሉ አሁኑኑ ማቆም እንዳለባት ገባት። ደወለችለትና ላንተ ትልቅ ፍቅርና ክብር አለኝ፣ ነገር ግን ከዚህ በኋላ እንደ ኖርማል ጓደኛ ብቻ ነው መሆን የምንችለው አለችው። ለኪም አሁንም ስሜት ስላለኝ እኔና አንተ ሁሉንም ነገር ማቆም አለብን አለችው። ከዚህ በኋላ ሁሉም ነገር አብቅቶለታል ብላ ወደ ቤት ተመለሰች። ሃን ግን እናቱን መረጠ። ሱሱን ከልቡ ቢያፈቅራትም ወደ አሜሪካ ለመሄድ ወሰነ ከእናቱ ጋር። ከዛም በዚህ መልኩ አንድ ዓመት አለፈ።
ሱሱ ልትረሳው አልቻለችም። አንድ ቀን ስቶር ገብታ ለሃን ሰጥታ የነበረውን ማስታወሻ ደብተር ስታይ ምኞቱን እዛ ላይ ገልጾላት ነበር። ፎቶዋቸውን ደብተሩ ላይ ጽፎ ለሷ ያለውን የጠለቀ ፍቅርን በዛው ገልጾ እስከ መጨረሻው ተጋብተን አብረን እንኖራለን፣ ሁሌም ሳፈቅርሽ እኖራለሁ ብሎ የጻፈውን ተመልክታ አይኗ እንባ አቀረረ። ምክንያቱም ናፈቃት በጣም። ሁሉም ሰው የፈለገውን ነገር ማግኘት አይችልምና የኔም ዕጣ ፈንታ ይሄ ነው እያለች እንባዋን ቀጠለች። ከዛም ጓደኞቿ ከድብርቱ ለቀቅ እንዲላት ብለው ወደ ሬስቶራንት ወሰዷት። እዛ በልተው ከጨረሱ በኋላም ሃን ጋር የተገናኘችበትን አጋጣሚ ለማስታወስ ደጋግማ ወደምትሄድበት ባህር ዳርቻ እንሂድ አለቻቸውና ወደዛም ሄዱ። ከዛም እዛ እንዳለች የሆነ ሰው ሜሴጅ ላከላት። ዛሬ እንገናኝ ይመችሻል አላት፣ በአዲስ ቁጥር ማለት ነው። ከዛም ማን ነው የሚቀልድብኝ ደግሞ ብላ ደውላ ልትሳደብ ስትል የሃን ድምጽ ነበር የሰማችውና በጣም ደነገጠች። ዞር ስትልም እዛው ባህር ዳርቻ መጣላት። ሃን እያለቀሰች ሮጣ ሄዳ አቀፈችውና እንዴት እንደናፈከኝ ላንተ ስል በስቃይ ኖርኩኝ፣ ስሜቴን አልተረዳህልኝም አለችው። ከዛም ለአንድ ዓመት ሙሉ የሰራላትን በወረቀት የተሞላ ጃር ለፍቅሩ መግለጫ ሰጣትና ከዚህ በኋላ ልለይሽ አልፈልግም፣ ከልቤ ያፈቅርሻለሁ፣ እባክሽ በድጋሚ ያንን ፍቅርን ጀምሮ አላት። እሷም ከልቧ ተደስታ በጣም ደስ ብሏት አቀፈችውና ጓደኞቻቸውም እዛ ስለነበሩ አቀለጡት በደስታ። ከዛ ምርጡ ፊልማችንም በዚሁ ይጠናቀቃል። እስከ መጨረሻ ስለተከታተላችሁኝ በጣም አመሰግናለሁ። ሰብስክራይብ በማድረግ ደግሞ እንዲህ አይነትና ሌሎችን ፊልሞችንም እንድታዩ ጋብዛችኋለሁ።